እንደምን አላችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። ደስ ያላችሁ እስቲ ዛሬ ደስ ብሎኛል። ዛሬ እዚህ አምልኮ ላይ ሃሌሉያ ሃሌሉያ፣ ክብር ለጌታ ይሁን። ይሁን ስለሆነ አይደለም ደስ ያለ ለአምልኮ ስለመጣው ደስ ብሎኛል የምትሉ ጌታ ለማምለክ ጌታ ለማምለክ እድል ነው። ይህ እኮ አሁን በሺህ በሚሊዮን የሚቆጠር ሕዝብ እግዚአብሔርን አያመልክም። ዛሬ ምናልባት አንዳንዶች በጭፋራ ቦታ ነው ያሉት፣ በዝላይ ቦታ ነው ያሉት፣ የሆነ ወንዝ ዳር ላይ ነው ያሉት፣ የሆነ ነገር እያዩ ነው ያሉት። እኔና እናንተ ግን ዛሬ ጌታን እናየዋለን። ጌታን ለማየት መጥተናል። ጌታ ደግሞ ይታያል። እግዚአብሔር የተመሰገነ ይሁን። አሁንም አየን እኮ ከጠዋት ጀምሮ ወደዚህ ከመጣሁ ጀምሮ በአምልኮ ውስጥ እግዚአብሔር ነፍሴን ነው ወደ እሱ እያቀረበ የነበረው። እግዚአብሔር ፊት ቀርቦ ሰው ዝቅ ብሎ ተዋርዶ በእሱ ፊት ቁጭ ብሎ አሳልፈው ወደ ክብሩ ወደ ዙፋኑ ወደ ከፍታው ከፍ ብሎ ነው መሄደው እንጂ ከመጠበት ወርዶ አይደለም። እግዚአብሔር በከፍታችን ላይ እግዚአብሔር ከፍ ይበል። እግዚአብሔር ባስቀመጠን ስፍራ ላይ ካገኘናቸው ነገሮች ሁሉ በላይ እግዚአብሔር በእኛ ላይ ከፍ ይበል። ክብር ለጌታ ይሁን። በእግዚአብሔር ቃል አንድ ቦታ ከማንበቤ አስቀድሞ በጣም ጌታ ይባርካችሁ። በጣም ደስ ብሎኛል። እኛም ወደዚህ መምጣት ከጀመርን ብዙ ዓመታት ሆነዋል። እንግዲህ አንድ ጊዜ እንኳን ለመምጣት የማንችለውን እግዚአብሔር ያው በሩን ከከፈተበት ጊዜ ጀምሮ በፈለግንበት ሰዓት እንመጣለን፣ እንሄዳለን፣ እንገባለን፣ እንወጣለን። ይህንን እድል ካገኘንበት ጊዜ ጀምሮም ደግሞ እግዚአብሔር ከእናንተ ጋር አገናኝቶኝ በጣም ደስተኞች ነን። እንደ ቤተ ክርስቲያናችን በመጠንበት ሁሉ ቦታ ላይ የምናስተላልፈው መልእክትም አለ፣ ቡራኬም አለ። ክብር ለጌታ ይሁን። እናንተን እግዚአብሔር በዚህ ቦታ ላይ ያስቀምጦ ስትጸልዩ እንሰማለን። አንዳንድ ጊዜ በሚዲያም ላይ እንከታተላለን እና ይህን በምንከታተልበት ጊዜ ሁል ጊዜ እኔ ራሴን አጥቢያ ቤተክርስቲያን ነው ፊልም ማድረገው። በቃ ያው እቺ ጴንጤል የምትባለው ቤተክርስቲያን አትላንታ ያለች ኢትዮጵያውያን ኮሚኒቲዎች ጌታን የሚያመልኩበት ቦታ ነው እያልኩ ነው በሶሻል ሚዲያ ላይ የሚከታተለው ለቤተሰቤን የሚያሳየውና ስለዚህ ይሄ በእውነት ትልቅ እድል ነው። በእግዚአብሔር ስም እግዚአብሔርን በማምለካችሁ ምክንያት የእግዚአብሔር ስም በዚህ ቦታ ላይ ይጠራል። በእናንተ ምክንያት የእግዚአብሔር ስም ይጠራል። በዚህ ሕዝብ ምክንያት በእግዚአብሔርን በምታመልኩት አምልኮ ምክንያት እግዚአብሔር ደግሞ እናንተን ያያል። እዚህ ቦታ ላይ እኔን የሚያመልኩኝ እነዚህ ናቸው ይላል። አንድ ቀን ደግሞ እግዚአብሔር በክብር በበለጠው ክብር በምንገናኝበት ጊዜ ከየዓለም ሁሉ በምንሰባሰብበት ጊዜ እግዚአብሔር የዛን ጊዜ ሰብስቦ ደግሞ ጌታ በዛ ቦታ ነው ያሳደገኝ፣ ጌታ በዛ ቦታ ነው እንዲያደርገኝ ብለን በእግዚአብሔር ፊት በክብር እንቆማለን። ደስ እያለን እንቆማለን። ክብር ለጌታ ይሁን። የእግዚአብሔር ቃል አነባለኝ። አንድ ላይ ቆመን እናነባለን። መጽሐፍ ቅዱስ የያዝን ከመዝሙር 103 ቁጥር 1 ነፍሴ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን ነፍሴ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ፣ ኃጢአትሽንም ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ሁል ጊዜም አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣
እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ እግዚአብሔር ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና። አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ያልፋልና ስፍራውንም ደግሞ አያውቅምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳንን በሚጠብቁ ትእዛዙንም ያደርጉ ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ በቃሉን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹም ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። በፍቅር ውስጥ ስለሚገኘው በረከት ነው ዛሬ እግዚአብሔር የምናገረን። በፍቅር ውስጥ በረከት አለ። በረከት ብቻም ሳይሆን ክብር አለ። በፍቅር ውስጥ የሚገኝ በረከት ወይም ክብር፣ ይህ ሁሉም ሰው ይፈልጋል። በረከት ሰው ይፈልጋል፣ ክብር ሰው ይፈልጋል፣ እልፍ ማለት ሰው ይፈልጋል። ግን ይህ እልፍ ማለቱ በፍቅር ውስጥ የሚገኝ ሲሆን ቅዱስ ይሆናል፣ የታመነ ይሆናል፣ ነገያችንን ደግሞ የምንለካበት ይሆናል። እንጸልያለን። እስቲ እግዚአብሔር በዚህ ጊዜ በዚህ ጉባኤ መካከል ካለው አንድ ሰው ሳይቀር በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር የሚለውን በመስማት እግዚአብሔር ሐሳብ ውስጥ በመግባት እግዚአብሔር ባዘጋጀው በረከት ውስጥ እግዚአብሔር ባዘጋጀው ክብር ውስጥ እንዲገኝ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ክብር በዚህ ቦታ ላይ አለ። ያለው ክብር በኢየሱስ ክርስቶስ ስም ያገኛችሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባታችን ሆይ በዚህ ክብር አገኘን፣ በዚህ ክብር ጎብኘን፣ በዚህ ግርማ አቅኘን፣ በዚህ ግርማ ንከን፣ በዚህ ግርማ እግዚአብሔር ሆይ አጥግበን፣ በዚህ ግርማ ጌታ ሆይ አርከን። እግዚአብሔር ሆይ ክብር ለስምህ ይሁን። አንተን በመውደድ እግዚአብሔር ሆይ ቃልህን በመውደድ አምልኮን በመውደድ ሕዝብህን በመውደድ እግዚአብሔር አባት ሆይ ቀጣይ ምዕራፍን፣ ቀጣይ ሩጫን፣ ቀጣይ ዘመንን ደግሞ ለማየት በናፍቆት ውስጥ በመሆን እግዚአብሔር ወደ አዘጋጀ ክብር ከፍ አድርገን፣ ወደ አዘጋጀ ክብር ከፍ አድርገን። ሃሌሉያ ሃሌሉያ። ክብር አለ በዚህ ቦታ ላይ ክብር አለ ወገኖቼ፣ በእናንተ ምድር ክብር አለ። ዛሬ በእግዚአብሔር ሕዝብ ባለበት ቦታ ላይ እግዚአብሔር እናመሰግናለን። ክብርን ነው የምናፍቀው፣ ክብራችን አይደለም። አንተ ግን ክብራችን ነህ። ከአንተ የሚበልጥ ክብር የለምና አንተ በረከታችን ነህ። ከአንተ የሚበልጥ በረከት የለምና እናመሰግናለን። ቃልን ተናገረን። በዚህ ጉባኤ ላይ የተጫነው የትኛውም የአንተን ክብር የሚሸፍን ኃይል በኢየሱስ ክርስቶስ ስም ይራቀቅ። በጌታ በኢየሱስ ክርስቶስ ስም ይራቀቅ። በጌታ በኢየሱስ ክርስቶስ ስም ከእግሮቻቸው በታች ይረገጥ። አሁን አንተ ተገለጥ። እናመሰግናለን ስለነበረን የጸሎት ጊዜ፣ ስለነበረን የዝማሬ ጊዜ፣ ስለነበረን እግዚአብሔር ሆይ ጉባኤ መካከል ላይ ስለነበረን ስለ ህልውና ስለ መገኛት ሕፃናት እንኳን ቆሞ በዚህ ቦታ ላይ ሲጸለይ ስለነበረው የአንተ ህልውና ሃሌሉያ ሃሌሉያ። እናመሰግናለን በጌታ በኢየሱስ ክርስቶስ ስም። በፍቅር ውስጥ የሚገኝ ክብር በሚለው ሀሳብ ላይ ወይም እግዚአብሔርን ስናከብር
ክብር መኖሩን ያው ብዙ ደጋግመን የሰማነው ቃል ነው ዛሬ የማካፍላችሁ። ነገር ግን በልቤ ውስጥ በጣም ጨክኖ ጠንከር ብሎ ካሉ ነገሮች ጥቂት ሀሳቦችን ነው የምንከፋፈለው። በፍቅር ውስጥ ትልቅ በረከት አለ፣ ትልቅ ክብር አለ። ይሄ በሌላ ቦታ አናገኝም፣ ያንን አናገኝም። የምናገኘው በዚህ ፍቅር በምንለው ቃል 3 ፊደላቶች ናቸው። 3 ፊደል ዝም ብሎ ፊደል አይደለም። በ3ቱም ፊደል ውስጥ ካለው ተነስቶ 3 ነገሮች አሉ። ፊ የምትለዋ ቃል ፍጹምነት የሚለው ነገር ይይዛል። ፍጹምነት የሚለው ቃል ይይዛል። ብዙ ነገር መስጣት ይቻላል። ፍጹምነት የሚባለው ደግሞ ይሄ አንድ ተሰርቶ ያለቀ ፍጹምነት ሳይሆን የሚያድግ ፍጹምነት፣ ቀስ በቀስ እየጨመረ የሚሄድ ፍጹምነትን ይይዛል። ፍቅር ሙሉ ትርጉምን ለማግኘት ቂ ደግሞ ቅንነት የምትለዋን ነገር ትይዛለች። ቅንነት ማለት ሙሉነት ማለት ነው። የአንድ መንፈሳዊ ሰው ሙሉ ሰው ነው የሚባለው ቅንነት አብሮ ሲኖር ነው። የእምነቱ ቅንነት፣ እግዚአብሔርን የማወቁ ቅንነት፣ እግዚአብሔርን የመፍራቱ ቅንነት፣ ሰውን የማክበሩ ቅንነት፣ እግዚአብሔርን ለማምለክ ያለው ቅንነት፣ ቤቱን፣ ትዳሩን፣ ልጆቹን፣ ትውልድን አቅፎ ለመኖር ያለው ቅንነት ይሄ ፍቅር ውስጥ ይታቀፋል። ከፍቅር ጋር አብሮ ይሄዳል። ይህ የሚታይ ማንነት፣ የአንድ ሰው የሚታይ ማንነት በቅንነት ውስጥ ነው የሚገለጠው። ይህ ሰው ቅን ነው አይደለም፣ ቅናተኛ ነው። አይ ቅንነቱ ተንኮል ያለበት ነው አይደለም፣ ንጹሕ ቅንነት ያለው ሰው ነው። ሰዎች ትርጉም ይሰጣሉ። ማንነት መለኪያ ነው ቅንነት። ሌላ ደግሞ ርቀትን የሚሰብር ነው። በፍቅር ውስጥ ያለው ማንነት ርቀትን ይሰብራል። በእኛና በእግዚአብሔር መካከል ላይ ያለው ርቀት እንዳይኖር፣ በሰውና በሰው መካከል ያለው ርቀት እንዳይኖር፣ እግዚአብሔር ደግሞ አብረን አንድ ላይ እንድንቆም የሚያደርግ ቅርበትን አጠንክረን እንድንኖር ከሚያደርጋቸው ነገሮች አንዱ ርቀትን የሚሰብር አቅም ነው። ርቀትን የሚሰብር አቋም ነው። የእምነት አቋማችንን ደግሞ አጠንክረን እንድንኖር ከሚያደርገው ነገር አንዱ ፍቅር ነው። ፍቅር በአንድ ቃል ሲገለጽ ምክንያት የሌለው ማንነት፣ በትእዛዝ መልክ እግዚአብሔር ባስቀመጠው ቃል መሰረት የምንኖርበት ማንነት ነው። ይህንን መጽሐፍ ቅዱስ ከገለጸው ውጭ ብንገልጽ ተጠያቂዎች ነን። በእግዚአብሔር ቃል ዘዳግም ምዕራፍ 6 ላይ ያለውን አንድ ቃል አነባለሁ። ዘዳግም ምዕራፍ 5 እንደዚህ ይላል። ምዕራፍ 5 ቁጥር 6 ላይ ለማያዝ ከአንድ ጀምር አነባለሁ። ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት በማድረግም ይቅርታ ምዕራፍ 5:6 አንተም ልጅህም ያንተ የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝሁትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም
እንድትነሳም ተጫወተው። በእጅ ምልክት አድርገህ ይሠራው። በዓይኖቹ መካከል እንደ ኪታብ ይሁንልህ። በቤትም መቃኖች በደጃፊም በሮች ላይ ጻፈው ይላል። ዋናው ቁጥር 6 ላይ ያለው ሀሳብ ነው። ቁጥር 6 ላይ ይቅርታ 5 ላይ አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። እንግዲህ በፍቅር ውስጥ የሚገኘው ክብር ስንል ሙሴ ካስተማረው ትምህርት አንጻር ከኦሪት ትምህርት አንጻር በምንመለከትበት ጊዜ እዚህ ላይ የሚገኘው ክብር የሚገኘው መልካምነቱ የሚገኘው በሁለንተና መውደድ እግዚአብሔርን በመውደድ ውስጥ ነው። እዚህ ላይ እግዚአብሔርን ስለ መውደድ የተጠቀሰ ሀሳብ ነው። ይህንን ሙሴ ደጋግሞታል። ምዕራፍ 10 ላይም 12 እና 13 ስናይ እንደገና ምዕራፍ 30 26 ቁጥርም ላይ ይደጋግመዋል። አንዳንድ ጊዜ ተመሳሳይ ሀሳቦች በሚደጋገምበት ጊዜ ሰው ማስተዋል ያስፈልጋል። ለምንድን ነው ይሄ ቃል የሚደግመው? አንዳንድ ጊዜ ቃሎች በአንድ ምዕራፍ ውስጥ ይደጋገማል። አንዳንድ ጊዜ በአንድ መጽሐፍ ውስጥ ይደጋገማል። አንዳንድ ጊዜ ደግሞ ሆል መጽሐፍ ቅዱስ ውስጥ ይደጋገማል። እነዚህ የሚደጋገሙ ነገሮች መይ ያላቸው ነገሮች ናቸው። እነዚህ የሚደጋገሙ ነገሮች ሁል ጊዜም ልናስተውላቸውና ልንቀበላቸው የሚገበሩ ነገሮች ናቸው። ከነዚህ ነገሮች ውጪ በሆነ ሰዓት ደግሞ እግዚአብሔርን እንበድላለን። እኛ ደግሞ መጨረሻ ላይ እንበደላለን። እግዚአብሔርን እናከብራለን። በዚህ ደግሞ እግዚአብሔር ወደ ልዩ ክብር ውስጥ ያሻግረናል። ስለዚህ በፍቅር ውስጥ ከሚገኘው አንዱ ክብር እግዚአብሔርን በመውደድ ላይ ነው። እዚህ ላይ ምን አይነት መውደድ ነው የሚለው? በሀሳብ መውደድ፣ በልብ መውደድ፣ በነፍስ መውደድ። የሰው ስብዕና ሁለንተናው የተፈጠረው ለእግዚአብሔር ስለሆነ በሁለንተናው እግዚአብሔርን መውደድ። አንዳንድ ጊዜ እጃችን ያለ ስርዓት በሚሄድበት ጊዜ ነፍሳችን ተጸይፋ ተመለስ ማለት። ሀሳባችን አንዳንድ ጊዜ ወደ ሌላ ለማየት ሲፈልግ ነፍሴ ሆይ ተመለሽ ብሎ ዳዊት ቅድም ሲናገር እንደሰማችሁት ትእዛዝ ማውጣት። ምክንያቱም ይሄ አእምሮ ኦፊስ ነው፣ ዋና ቢሮ እዚህ ነው ያለው። ችግሮቻችን የሚፈጠረው መጀመሪያ መነሻ እዚህ ጋር ነው። እውቀት እዚህ ጋር ነው ያለው። ማከማቻ ስቶሬጁ እዚህ ነው ያለው። እዚህ ጋር ያለው ነገርን እግዚአብሔር እዚህ ሆኖ ነው ትእዛዝ የሚሰጠን። እዚህ ልባችን ውስጥ ስናምን ስንቀበለው፣ ወደ ቤታችን ወደ ህይወታችን ስናስገባ ና ግባ ብለን ስንፈቅ በፈቃደኝነት የገባው ጌታ በውስጣችን ሆኖ ይነግረናል። ሲነግር አእምሯችን ደግሞ የመጣውን ሀሳብን አላስፈላጊ መንገድ እንዳይል በትእዛዝ በምክክር እንመልሰዋለን። አለበለዚያ እኮ ህግ ወጥቶ እንኳን ሰውን መቆጣጠር አይችልም። ጠንካራ ህግ ባለበት አገር ሌባ ይኖራል፣ ወንጀለኛ ይኖራል፣ ክፋት ይኖራል። እኛ ሀገር ትራፊክ ህጉ አለ፣ እዚያ አእምሮ ውስጥ አለ፣ ትምህርቱ አለ፣ እውቀት አለ፣ መታከስም ነገር ይታወቃል፣ እንዴት ማለፍ እንደሚገባ ይታወቃል። ነገር ግን ትራፊክ በሌለበት ቦታ ላይ ሸምጥቆ ይሄዳል፣ ረግጦ ይሄዳል፣ ገሎ ይሄዳል። አንዳንድ ጊዜ ሰውን መንገድ ላይ ጥሎ ይሄዳል። አሁን እዚህ ጋር ችግር አለ። እውቀት ችግር ነው አይደለም፣ እውቀቱ አለ። ግን ፍጹም የሆነ ማንነቱ ለህጉ ተገዢ ስላልሆነ ሁል ጊዜ ወንጀል ሰርቶ ወንጀለኛ እንደሆነ እንትን አይደል ውስጡ ይሰማዋል። ነገር ግን እሱ እንዳልሰራ ያስመስላል። እግዚአብሔር ይወደዳል በሉ እስቲ። እግዚአብሔርን መውደድ ስራዬ ነው በሉ እስቲ። እግዚአብሔር ይወደዳል። ያ የሚወደደው በምን ያክል ነው? በግማሽ ነው? 30% ነው?
50% ነው። እግዚአብሔር ቃል በፍጹም ነው ብሎ በፍጹም ማለት ይሄ መሰመር ያለበት ነው። በፍጹም እግዚአብሔር ይወደዳል። እግዚአብሔር ይወደዳል። ይህ ቃል በወንጌላት ውስጥ ተጠቅሷል ደጋግሞ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል ጌታችን ኢየሱስ ክርስቶስ በሌላ መልክ አጠንክሮ ያንን ሀሳብ አስቀምጦታል። አንዳንድ ሰዎች የብሉይ ኪዳን ሀሳብ ነው የሙሴ ሀሳብ ነው ብሎ ወደ 3000 እና 4000 ዓመት ወደ ኋላ መልሶ እነሱ ግን ተለይቶ ከዚህ ከእግዚአብሔር ሀሳብ ርቆ ለመሄድ ይፈልጋሉ። አይደለም። እግዚአብሔር ይወደዳል። እግዚአብሔርን እወደዋለሁ የምትሉ እስቲ አሁን መፈክር በማድረግ ብዙ ባላምንም እስቲ እግዚአብሔርን የምትወዱ ብዬ መጠየቅን እንደው ይሄ ማሳነስ እንዳይሆንብኝ እንደምትወዱ አውቃለሁ። እኔም ደጋግሜ መውደድን ማወጅ ይወዳለሁ። እግዚአብሔር ይወደዳል በሉስ። እግዚአብሔር ይወደዳል በሉስ። ይወደዳል። በሀሳባችን እንዲወደድ፣ በልባችን እንዲወደድ፣ በእውቀታችን በአእምሯችን እንወደድ እግዚአብሔር ይህን ይፈልጋል። ፈጠን ብዬ ወደ አዲስ ኪዳን ልምጣ። እንደገና ይቅርታ ወደ ብሉይ ኪዳን ለቅድም ወደ አነበብኩበት ወደ መዝሙር ልምጣና መዝሙር ላይ ክብር ለሚፈልግ ሰው መዝሙረኛ እንዲህ ብሎ ነው የዘመረው። ነፍሴ ሆይ እግዚአብሔርን አምልኪ፣ አጥንቶቼም ሁሉ የተቀደሰ ስሙን፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ እያለ ይቀጥላል። እንግዲህ በፍቅር ውስጥ ክብር ይገኛል ስንል አንዱ እግዚአብሔርን በመውደድ ነው። ሁለተኛው እግዚአብሔርን በማምለክ ነው። እግዚአብሔርን በማምለክ ክብር አለ፣ በረከት አለ፣ አቅም አለ። እግዚአብሔርን በማምለክ ማምለክ ማለት ደግሞ ወደ እግዚአብሔር ከአምላክ ጋር መሆን ማለት ነው። አምልኮ የሚለው ቃል ወስደን ስንተነትን አምላክ ማለት እግዚአብሔር ነው። አምልኮ ስንል ደግሞ ከአምላክ ጋር መሆን ማለት ነው። ከአምላክ ጋር ደግሞ ከሆንን ውስጣችን ሐዘን እንኳ ቢኖርም ደስታ ይሰማል። ችግር እንኳ ቢኖርም ደስታ ይሰማኛል። ማን ስላለ? እግዚአብሔር ስላለ። እግዚአብሔርን መፍራት አለ። እግዚአብሔርን ማክበር አለ። የእግዚአብሔር ሉዓላዊነቱ ውስጣችንን ይሞላል። ሌላ ነገር የማያጠግበውን እግዚአብሔር ያጠግባል። ሌላ ነገር የማያረከውን እግዚአብሔር ያረካል። በሌላ ነገር ያላገኘንን ምላሽ ስናመልክ እግዚአብሔር መልስ ይሰጠናል። ሃሌሉያ! እግዚአብሔር ይመለካል፣ እግዚአብሔር ያረካል። አያችሁ፣ ድሮ በዓለም እያለን አንዳንድ ምግብ ይበላል። አንዳንድ ምግብ ከበላን በኋላ ያገሳል። ሲያገሳ በአፍንጫው ምግቡ ይመጣል። ቅድም የበላነው ምግብ ትንፋሹ ቅቤ ያለው ከሆነ ቆንጆ ነገር በቅመም በደንብ እናቶች እሽት አድርጎ በደንብ ለውሶ ጊዜ ወስዶ የሰሩት ነገር ከብዙ ነገር ጋር የተገናኘው ነገር በአፍንጫችን ሲወጣ እንኳን ሰይ እንላለን። ሰይ ያሰኛል። ግን የሰከረ ሰው ደግሞ በስካር ሰዓት ላይ የሚወጣ ነገር ትንፋሽ ሲወጣ ደግሞ በሰው መካከል እንኳን ካለ ይጨነቃል። አጠገቤ ያለ ሰው እንዳይሰማው ይላል። እግዚአብሔርን የሚያመልክ ሰው ደግሞ አምልኮ ውስጥ ገብቶ እግዚአብሔርን ሲያመልክ ውስጡ የእግዚአብሔር መንፈስ የእግዚአብሔር ነገር ውስጡ ላይ ጥም ብሎ ሲሞላለት ከዛ በኋላ ሲወጣ ምስጋና ከውስጡ ይወጣል። ምስጋና ይወጣል። ሌላ ስድብ በሚወጣበት ሰዓት እንኳን ራሱን መግዛት እግዚአብሔር ስለሚታይ የእግዚአብሔር ክብር ከውስጡ ስለሚወጣ ነገሮችን ዝቅ አድርጎ ማየት ይችላል። እግዚአብሔር ይመለካል በሉስ። በዘመኔ ሁሉ በሉስ እግዚአብሔርን በሉስ አመልከዋለሁ፣ አይሰለቸኝም፣ አልጠግብም
አልተወውም። እግዚአብሔር ይመለካል። ኧረ እግዚአብሔር በቤቴ ይመለካል። ኧረ እግዚአብሔር በትውልዴ ይመለካል። እግዚአብሔር በእኔና በእናንተ ይመለክ። ኧረ ዘንድሮ እግዚአብሔር ይመለክ። ኧረ አሁን እግዚአብሔር ይመለክ። ኧረ በኢየሱስ ክርስቶስም እግዚአብሔር ማንነታችን በአምልኮ ይሙላል። በአምልኮ ፍቅር እግዚአብሔር ይሙላል። በዛ ስንሞላ ቅድም ፓስተር እንደሚጨነቅ አንጨነቅም። ሸብረክ አድርጎ ከተናገራል ይገባናል። አላለ ድግግሞሽ ሳይኖረንም ይገባናል። እንደዚህ ጨነቅ አሁን እኛ ሀገር አንድ የተለመደ ነገር አለ። አንድ ነገር ላይ ደጋግሞ ካልተናገሩ፣ ማስታወቂያ ውስጥ ማስጠንቀቂያ ካልተጨመረ፣ የሆነ ድንጋይ የሚያክል ነገር ካልተጫነብን አይደቅም። ውስጣችን የሆነ የማይደቅ ነገር አለ። ዛሬ እግዚአብሔር ዝም ብሎ ሊደቅ የሚገባው ነገር በኢየሱስ ክርስቶስም ያድቅ። አረ ድቅቅ ይበል። እግዚአብሔርን እንዳናከብር እንዳናመልክ የሚከለክል ነገር፣ ከብቶ የሚታይ ነገር፣ የትኛውም ነገር ከአእምሯችን በታች ይውደቅ። እስቲ ረገጥ ረገጥ አሉ። አረ በኢየሱስ ክርስቶስ ይረገጥ። ማምለክ የሚከለክል ይረገጥ። እግዚአብሔር መውደድ የሚከለክል ይረገጥ። አረ ወደ እግዚአብሔር እንዳንቀርብ የሚያደርግ ይረገጥ። ሶስተኛ ክብር የሚገኘው ፍቅር ምን አይነት ነው? ሰውን በመውደድ ሰው መውደድ። ለሰው አሁን ገንዘብ መውደድ በጣም ቀላል ነው። በጣም ቀላል። ትምህርትን መውደድ በጣም ቀላል። ዲግሪ ላይ ዲግሪ መጨመር በጣም ቀላል። ትናንትና በነበረው ነገር ላይ መጨመር በጣም ቀላል። በጣም አሁን ሌላም ነገር መጣሁ። ሌላ የምንጨምር ነገር፣ ሌላ ድሮ ማይጨመር ነገር አሁን ሌላ መጨመሪያ መጣ። በእውቀት መጣ ነገር፣ ጸጉር መተከል መጣ። መጨመር ይቻላል። ጸጉርም ለካ ይተከላል። ያመጣው ሰው የለዛም ጋር ዋጋ ይከፍላል። በመቶ ሺዎች ብር አውጥቶ እዚህ ጋር አስቦርብሮ አሳክቶ ምን አድርጎ አድምተው ተጨንቀው ዋጋ ከፍሎ ጭንቅላት ተቦርብሮ እዚህ ጋር ገብቶ ከዛ በኋላ ጸጉር ተተክሎ ሌላ ጸጉር በቃ ይመጣል። ሰው ፍላጎቱ በጣም ከባድ ነው። የሰው ፍቅር ግን በዛው መልክ ደግሞ እየሄዳ ነው። በቃ ሰው ከሰው ጋር አብሮ ከመኖር ይልቅ ከሰው መለያየት በጣም ቀላል ነው። በጣም ቀላል ነው። እኔ በሕይወቴ ዓለማዊ ሆኜ የነበሩትን ጓደኞቼን መቀነስ አልወድም፣ መጨመር ነው የምፈልገው። ዓለማዊ ሆኖ እስካሁን ያሉ አሉ፣ ግን እደውልላችኋለሁ ሲሄድ እጠይቃችኋለሁ፣ ወደ አካባቢያቸው ሲሄድ አንዳንዱ የረሱኝን እንኳን ፈልጌ እከሌ የሚባል ሰው ነው እባካችሁ ካገኛችሁ በዚህ አካባቢ የነበረው ብዬ በቃ አገኘዋል። ዛሬ 4-5 ዓመት አካባቢ አንድ ዓለማዊ ጓደኛዬ መምህር ከኔ ጋር አብሮ የነበረው አለተ ወንዶ በሚባልበት አገር እዛው እሱ ጠፍቷል። እኔም እዛው ነው ያለው፣ ሌላ ወረዳ ነው ያለው። ከ30 ዓመት በላይ አገኝቼ የማላውቀው ሰው በሕይወት አለ ወይ ብዬ ከተማ ፈልጌ ማምራንን የቆዩ ማምራንን ፈልጌ አገኘው። አይገርም? ልጆችን ሁሉ አድርሰዋል፣ ትልቅ ሰው ሆነዋል። በቃ ሰከን ብለዋል፣ ንብረት አፍርተዋል። ልክ እንደኔም በቃ እድሜም ጠና ብለዋል። አገኘው። ከዛ በኋላ ገረመው። እሱ ራሱ እንዴት አገኘኛል? በቃ ፈለኩ። በቃ አንተ አልፈለከኝም እንጂ ፈለኩት፣ አገኘው። ወዳጆች ሆይ ሰውን ጨምሮ እንጂ አትቀንሱ። ሰው ደካማ ስለሆነ አትቀንሱ። ሰው ኃጢአተኛ ስለሆነ አትቀንሱ። ሰው ስለማይወዳችሁ አትቀንሱ። ሰው ዓለማዊ አስተሳሰብ ስላለው አትቀንሱ። እግዚአብሔር እናንተን ለሰው ሰውን ለእናንተ እንደፈጠረ ዘፍጥረት ምዕራፍ 1 ቁጥር 27
28 ባለው ውስጥ እንዲሁም ደግሞ ዘፍጥረት ምዕራፍ 2 ከምዕራፍ ቁጥር 18 ጀምሮ እስከ 25 ባለው ላይ ስናነብ ሰው እግዚአብሔር ሰውን ፈጠረ ይላል። ወንድና ሴት አድርጎ ፈጠራቸው ይላል። እንደገና ሰው ብቻውን ሲሆን መልካም አይደለም ማለት እግዚአብሔር ሰውን ደግሞ ወደ ትዳር ሲያመጣው አባትንና እናትን ትቶ ከሚስቱ ጋር ይጣበቃሉ፣ ይተባበራሉ፣ አንድ ይሆናሉ ብሎ ውህደት እንዲፈጥሩ እግዚአብሔር ያደረገ ያ ቃል ከዘፍጥረት ጀምሮ እስካሁን እየተራመደ ነው። ቃሉ እስካሁን ድረስ መጥቶ አልደከመም፣ አልሰለቸም። አሁን መጨረሻ እስከ መጨረሻ ዓመት ዘመን ድረስ ቃሉ ይቀጥላል። ኢየሱስ እስኪመጣ ድረስ ያ ቃሉ ይቀጥላል። ሰው ይጨመራል እንጂ ይበዛል እንጂ አይቀንስም። አትቀንሱ። ለሰው መውደድ ይህንን ሐዋርያ ጳውሎስ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 13 ፍቅር ይታገሳል፣ ቸርነትንም ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ ፍቅር የማይገባውን አያደርግም፣ ፍቅር ራሱን አይፈልግም፣ ፍቅር አይበሳጭም፣ ፍቅር በደልን አይቆጥርም፣ ፍቅር ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀትም ከፍለን እናውቃለንና ከትንቢትም ከፍለን እናገራለንና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም ይቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬም በመስታወት በድንግዝግዝ እንደምናይ ነን፣ በዛን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍለን ከፍዬ አውቃለሁ። በዛን ጊዜ ግን እኔ ደግሞ እንደታወቂው አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው ይላል። ፍቅር አሸናፊ ነው። በልስ ፍቅር ያሸንፋል። በልስ ይህንን በብሉይ ኪዳን ላይ ቅድም ባየነው ክፍል ላይ ፍቅር የምለውን እንግሊዘኛውን ላቭ ነው የምለው፣ በወንጌላትም ላይ ላቭ ነው የምለው፣ እዚህ ላይ ግን ቻሪቲ ነው የምለው። በመልእክቶች ውስጥ በአብዛኛው የተቀመጠው ቻሪቲ ይላል። ቻሪቲ ማለት በነፃ ፍላጎት፣ በነፃ ህልና፣ በልግስና ይሄ በራሳችን ማንነት ወደን የምናደርግ ፍቅር ነው። ይህ አንኮንዲሽናል የሆነ ፍቅር ነው። አጋፔ የሆነ ፍቅር ነው። ምክንያት የሌለው ፍቅር ነው። ሰዎች ስለሚወዱን መውደድ አይደለም፣ ባይወዱንም መውደድ ግዴታችን ስለሆነ ምን ይላል ሐዋርያ ጳውሎስ በዚህ ቦታ ላይ? ፍቅር ብሎ ይታገሳል፣ ቸርነትን ያደርጋል። ቸርነት ማለት ይሄ የእድር ቤት አይነት ስራ አይደለም። በጣም ደስ ይላል። እድር ላይ ሰው ሲታመም፣ ሰው ሲሞት፣ ሰው ላይ የሆነ ነገር ሲኖር መተባበር በጣም ደስ ይለኛል። ይሄ ሶሻል ሴኩሪቲ የሚለው እናንተ ሀገርና አለ። ማህበራዊ ዋስትናችንን የምናጠነክርባቸው ብዙ መንገዶች አሉ፣ ብዙ ሂደቶች አሉ። በመንግስት ደረጃም አለ፣ በኮሚኒቲ ደረጃ አለ፣ በቤተሰብ ደረጃ አለ፣ ማህበራዊ ዋስትና አለ። ያ እንደተጠበቀ ሆኖ ግን ይሄ ከሱ ይለያል። ማህበራዊ ዋስትና ለሰጠው እንሰጣለን፣ ለከፈለን እንከፍላለን። በአገር ቤት አንዳንድ ጊዜ ሰርግ ላይ መጥቶ የሆነ ገንዘብ የሰጠ ሰው ሰርግ ይጠራና ሰው ሳይገኝ ሲቀር አንዳንዶች ገንዘቤን ላክልኝ ብሎ የሚሉ ሰዎች አሉ። እኔ አፈርማን ለአንተ የሰጠው በአንተ ቤት ሰርግ ላይ ይሄንን ብር የሰጠሁት ድንጋይ ነው እንዴ? ብር እኮ ነው በቅሬ የሰጠሁት። ባትመጣ እንኳን ለምን አልሰጠ
የሰርግ ሰሞን ሲሆን በአንድ ቀን 4-5 ቤት ነው የምንለው። ዝም ጋር እንሰጣለን፣ ዛም እንሰጣለን። ግን በዚህ አይነት እንኳን የሆኑ ሰዎችን ያስታውሳሉ እኮ እድር እኔ እኮ ሰጥቼ ነው አንተን የጠራሁ እንጂ ሳልሰጥ አልጠራሁም ብሎ ይጠይቃሉ። ይሄ ልዩ ነው በሉ እስኪ። ይሄ እድር አይደለም በሉ እስኪ። ይሄ እድር አይደለም፣ ይሄ ግዴታ ነው። ይሄ እኮ ልግስና ነው። ይሄ እኮ እንካ አምጣ አይደለም። እኛ ኦልሬዲ ተቀብለናል። ዋናውን ተቀብለናል። ዋና በእኛ ውስጥ ሞልቶ ነው ያለው። ዋናው ካለው ከሰጠው ነገር ነው የምንሰጠው። ለወንድሜ፣ ለእህቴ፣ ለወገኔ፣ ለታላቄ፣ ለታናሽ ብለን የምንሰጠው ካለው ነው የምንሰጠው። ይህንን በትዕግስት ነው የምናደርገው። ጳውሎስ በዚህ ላይ በጣም ጠንከራ አድርጎ ይናገራል። ሐዋርያ ጴጥሮስም በሁለተኛ ጴጥሮስ መልእክት ላይ ምዕራፍ 1 ቁጥር 5 ጀምሮ ባለው ውስጥ በወንድማማችነት ላይ ፍቅርን ጨምሩ ይላል፣ ቻሪቲን ጨምሩ ይላል፣ ቸርነትን ጨምሩ ይላል፣ በጎነትን ጨምሮ ልግስናን ጨምሩ፣ በነፃ አድርጎ ከወገኔ ጋር ተጣላ። ነገር ግን በጥሌ ላይ በግጭት ላይ ፀሐይ አይጥለቅ። ሰው እኮ ይጋጫል፣ አይጋጭም አይልም፣ አይሆንም አይልም። ሰው እንኳን ከሰው ጋር ይቅርና ከእግዚአብሔርም ጋር ይጣላል። እግዚአብሔር ራሱ አንዳንድ ጊዜ ሰዎች እኮ እንዲህ ብሎ ይጠይቃሉ፣ አንተ አትወደኝም ምን? ሰይጣን እኮ ያመጣል፣ አይወድህም እግዚአብሔር ይላል። የሚወድህ ቢሆን ኖሮ ስትታመም፣ ስትቸገር፣ ልጆች እንዲህ ሲሆኑ፣ ቤት ላይ ስትፈጠር፣ አንተ በሰዎች ስትጠላ እግዚአብሔር ይወደኛል ትላለህ እንዴ ብሎ ያመጣል። ያ ክስ ነው እንጂ የእግዚአብሔር ፍቅር አይደለም። እግዚአብሔር ግን ይወዳል። ይወደኛል ለምትለው እንደሚወዳችሁ የምታምኑ ታምናላችሁ። ሲባጠግባችሁ ላለ ሰው ስንገሩ ባካችሁ፣ እኔ እኮ ጌታዬን ወዳለሁ በሉ። አንተንም አንቺንም እኮ ወዳለሁ በሉ። ማለት እናንተ እኮ ችግር ለእኛ ነው ወዳለሁ ማለት የሚከብደው። እኛ ጋር ወዳለሁ ይከብዳል፣ ገንዘብ መስጣት ይቀላል። እናንተማ ለሁሉም ነገር ላቡ ስትሉ ላቡ አንዳንድ አየር ላይ በነዋል፣ ነፋስ መጥቶታል። ይህ አየር ላይ የተመተው ላብ ዛሬ በክርስቶስ ግን ይመለስልን። አረ ይመለስልን። ስብሮ እኮ ነው ሰው አንዳንድ ጊዜ ወድሃለሁ ብሎ ይረግጣል። በምላሱ ይወዳል፣ በእግሩ ይረግጣል። ፍርድ ቤት ያቆማል፣ ይከትራል። ሳይንስ ውሃ ከአፋችን እስከሚያልቅ ድረስ ብዙ የማንችላቸውን ንግግሮችን ያፈሳል በእኛ ላይ። በዛም ጊዜ ይጠመናል፣ በቃ ይጨንቀናል፣ ምላሽ እናጣለን። እግዚአብሔር ግን ወደ ፍቅር ይመልሳል። እግዚአብሔር ግን ወደ ክብሩ ይመልሳል። አንዱ የክብሩ መዝገቡ ያለበት እግዚአብሔርን በመውደድ ነው። ሁለተኛው እግዚአብሔር በማምለክ ነው። ሶስተኛ ሰውን በመውደድ ነው። ሰው መውደድ፣ የትዳር አጋሩን መውደድ፣ ልጆቹን መውደድ፣ ወላጆቹን መውደድ፣ አብሮ አጋሮችን፣ አብሮ ሰራቶችን፣ አገልጋዮችን መውደድ። እንደውም ይሄ ቃል ባረካችሁ ጸልዩ እንጂ ተስፋ አትቁረጡ። እኔ አልችልም የሚሉ ሰዎች አሉ። እከሊትን መውደድ አልችልም፣ እከሌን መውደድ አልችልም፣ ከሱ ጋር እንኳን በሰማይም አንገናኝ የሚሉ ሰዎች ሁሉ አሉ። በሰማይ የማያገናኝ ጉዞ የጀመራችሁ ሰዎች ካላችሁ ዛሬ በኢየሱስ ክርስቶስም ጉዞአችሁ መንገድ ይቀየር። አቅጣጫ ወደ ሰማይ ይሆን። ወደ ሰማይ ጉዞ ላይ ካለን ደግሞ ከሰው ጋር የማንገናኝበት ምንም መንገድ የለም። ምንም ድልድዩ ተበጥሶማ የት ለማሄድ ነው? እኔ በሰማይ ቢሆን አልገናኝም ያሉ ሰዎች ለእልቅ ተቀምጠን እኮ ነው። እኔ ከሰው ወሬ አይደለም ማውራው። ለእልቅ ተቀምጠን ብዙ ዋጋ ከፍለን እኔ
ከእሷ ጋር እንኳን በምድር በሰማይም እኮ አንገናኝም። እነዚህ ሰዎች ወደ መንግሥተ ሰማያት ለመግባት ያለውን ላይሰንስ እግዚአብሔር የሰጣቸውን የጣሉ ህገወጦች ናቸው። ህገወጥ ክርስቲያን እጅ ከፍንጅ የሚያዝ እጅ ከፍንጅ የሚይዘው ደግሞ ማን ነው ብትሉ አቶ ማን ወንድም ማን ሞት ወንድም ሞት ያለ ንስሐ ያለ ይቅርታ ያለ እርቅ እያለ ቢመጣ አቶ ሞት ወንድ ከሆነ ሴት ከሆነ ወይዘሮ ወይ ወይዘሪት ይሆነ ላጣር ወደ ሲኦል ነው የሚወረወረው። ኢየሱስ ግን ያዳነውን ሰው በራሱ በገዛ ማንነቱ ማጣት አይፈለግም። እግዚአብሔር ይሞግታል። እግዚአብሔር የሰጠን መንግሥት እንድታጣ እግዚአብሔር አይፈልግም። እግዚአብሔር ያስቀመጠን ስፍራ በላይ ነው፣ በከበረ ቦታ ላይ ነው፣ ከፍ ባለ ቦታ ላይ ነው። ይህ እኮ ምድር ነው። ምድር ላይ ስላለን ያጋጨናል፣ ያንገጫግጨናል። ያንገጫግጨሃል እንጂ ያጋጨሃል እንጂ አይፈጭህም። ይፈጨ ማለትማ አውሬዲ ከመስማር አወጣ ማለት ነው። ይሄ የህይወት ዘሩን አጠፋ ማለት ነው። ይህን እኮ ተፈጭቶ አይዘረም፣ ተቆልቶ አይዘረም። በህይወት ያለው ነው የሚዘራው የሚተከለው። እኔና እናንተ ግን ህይወት አለ። ኢየሱስ በእኔ ውስጥ አለ የምትሉ ጌታ በእናንተ ውስጥ አለ። እግዚአብሔር የተመሰገነ ይሁን። ያ ጌታ ያከበረን ጌታ ነው። ስለዚህ ነው ሐዋርያው ጳውሎስ በምዕራፍ 1 ቆሮንቶስ ምዕራፍ 13 ላይ 12 ላይ እንደገና ምዕራፍ 14 ላይ አንድ ደጋግሞ የሚናገረው ቃል አለ። ቁጥር 13 ላይ እንዲህም ሆነ እምነት፣ ተስፋ፣ ፍቅር እንደዚህ ሶስቱ ጸንተው ይኖራሉ። ጸንቶ ይህ ማለት የሚያጸናው ምንድን ነው? የሚያጸናው የእግዚአብሔር ፍቅር ነው። እግዚአብሔርን በፍጹም ልባችን ስንወድ፣ እግዚአብሔርን ስናመልክ፣ ለእግዚአብሔር ቃል ስፍራ ስንሰጥ እግዚአብሔር በውስጣችን እምነትን ያጸናል፣ ተስፋን ያጸናል። እግዚአብሔር ፍቅርን ያጸናል፣ ያሳድጋል። እንደ ቤቢ እንደ ማሙሽ እንደ ሚሚ ነው እኮ በእኛ ውስጥ ያለው ነገር አንዳንድ ጊዜ እየቀጨጫ ያስቸግረናል፣ እየታመመ ያስቸግረናል። ያን የሚታመመው ነገርን የእግዚአብሔር ፍቅር ሲለኮስ፣ ፍቅሩ በውስጣችን ያለው ፍቅሩ ሲነሳሳ ምን ይሆናል ብትሉ ቀስ በቀስ እምነቱ ያድጋል። ተስፋ የሚያጨልም ነገር ይመጣል፣ ግን ተስፋችን ያድጋል። ከነዚህ ሁሉ የሚበልጠው ታላቅ ወንድም የነዚህ የሶስቱ ታላቅ ወንድም ደግሞ ፍቅር ነው። ፍቅር ደግሞ ፍቅር ከሁሉ ይበልጣል ብሎ በምዕራፍ 12 ቁጥር 13 እና 31 ላይ እንዲህ ይላል፣ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠው መንገድ አሳያቸዋለሁ። ከሁሉ የሚበልጠውን አሳያቸዋለሁ። ከሁሉ የሚበልጠው ደግሞ ፍቅር ነው ይላል። ምዕራፍ 14 ቁጥር 5 ላይ ሁላችሁ በልሳኖች ልትናገሩ ይወድ ነበር፣ ትንቢትንም ልትናገሩ ግን ከዚህ ይልቅ ይወዳሉ። ማኅበሩ ይታነጽ ዘንድ ንግግሩንም ባይተረጎም በልሳኖች ከምናገር ትንቢትን የምናገር ይበልጣል። ነገውን የምናገር ነገያችንን ነገ ወዴት ነው የሚሄደው የሚለው ነገር የሚያስብ የምናገር ይበልጣል። እግዚአብሔር ነገያችን ይግለጥልን። እግዚአብሔር ቀጥሎ ያለው ምዕራፉን ይግለጥልን። የመጨረሻው በፍቅር ውስጥ የሚገኝ ክብር አንደኛው ማንን በመውደድ ሁለተኛው አምልኮን በመውደድ፣ ሶስተኛው ሰውን በመውደድ፣ አራተኛው ዳግም ምጽአቱን በመውደድ መንግሥተ ሰማያትን በመውደድ። ኢየሱስ ይመጣል። ጌታችን ኢየሱስ ክርስቶስ አንድ ቀን ይመጣል። ኢየሱስ ክርስቶስ
ይመጣል 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 ይመጣል። ወደዳችሁ ጠላችሁን ኢየሱስ ይመጣል። ዓለም እንዴት እንዳለ እያያችሁ አይደለም እንዴ? ለዚህ ማቴዎስ ወንጌል ምዕራፍ 24 አንብቦ እንደገና ሁለተኛ ጢሞቴዎስ ምዕራፍ 3 አንብቦ ይህንን በምታነቡበት ጊዜ የመጨረሻውን የፍጻሜ ዘመን ምልክቱ በዓለም ላይ ደረጃ ላይ እየተነገረ ባለው እየሆነ ባለው ነገር ውስጥ የጌታ የኢየሱስ ክርስቶስ ምጽአት ጊዜ እጅግ በጣም ቅርብ ነው። ብዙ ርቀት እንዳትጠብቁ። በእርግጥ የእግዚአብሔር አቆጣጠር 1000 ዓመት እንደ 1000 ነው። እግዚአብሔር ጊዜን አናውቅም። በአንደኛው ክፍለ ዘመንም ይህ የዘመኑ ፍጻሜ ነው ይላል የዕብራውያን ጻፊ። የዘመኑ ፍጻሜ ነው። አዲስ ኪዳን የኢየሱስ ክርስቶስ መምጫ ዘመን ስለሆነ ጌታ ኢየሱስ ክርስቶስ ይመጣል። መንግሥተ ሰማያት ቅርብ ናት። መንግሥተ ሰማያት እኔንና እናንተን ትጠብቀናለች። መንግሥተ ሰማያት የእግዚአብሔር ልጆች የከበሩ ልጆችን ትጠብቃለች። እኛ ከኢትዮጵያ ወደዚህ ተጋብዘን ስንመጣ የመጣነው አንደኛ ደብዳቤን እኛ አልጻፍንም። እዚህ ያሉ ሰዎች ነው የጻፉት። ምንም ነገር ፕሮሰስ ያደረጉት እነሱ ናቸው። እኛ እዛ ኤምባሲ ነው የገባነው የወጣነው። የመጣነው ለአንድ ዓላማ ነው። ለእግዚአብሔር መንግሥት ጉዳይ ነው። ለጌታ መንግሥት ጉዳይ ነው። ለወንጌል ጉዳይ ነው። ክርስቶስ ስለሚመጣ ነው። ለዚህ ራሳችንን አዘጋጅተን ሌሎችንም ለማዘጋጀት እግዚአብሔር ሊያስታጥቀን ነው ያመጣል። እግረ መንገድ ነው እናንተ ጋር ገብተነው ለእናንተ በልባችን ያለውን ሀሳብ የምናካፍለው። እግዚአብሔር ግን እኛን ራሳችንን ለማስታጠቅ ነው። አያችሁ፣ እግዚአብሔር በየትኛውም ደረጃ በአገልግሎት ደረጃ ብትሆኑ ቁጭ ብላችሁ እንድትሰሙ ነው የሚፈልገው። አንድ ሳምንት ቁጭ ብለን ስንማር፣ ስንጸልይ፣ ስንንከባለን፣ ስንነሳ የቀረን ነው። አንዳንድ ጊዜም አንዳንዶች መጥቶ እጅ ጭኖ የጸለዩ፣ አንዳንድ ጊዜም ደግሞ መሪዎች፣ መጋቢዎች ዘይት እያፈሰሱ በእኛ ላይ ብዙ እኮ ነው። ብዙ ነገር ነው የሚያስፈልገን። የእግዚአብሔር ፍቅር በእኛ ውስጥ እንዲጸና፣ የአምልኮ ፍቅር በእኛ ውስጥ እንዲጸና፣ የሰው ፍቅር በእኛ ውስጥ እንዲጸና፣ የዳግም ምጽአቱ ፍቅር በእኛ ውስጥ ጎልቶ እንዲታይ ትምህርት ያስፈልጋል። ምክር ያስፈልጋል። ጸሎት ያስፈልጋል። ግሳጼ ያስፈልጋል። በዚያ ሰዓት እባካችሁ እንዳትደነግጡ። መሪዎች እዚህ ፊተኛ የሆኑ ሰዎች እኮ ወጥቶ አይደለም እኮ አንዳንድ የሚቆጠሩ ወጥቶ አይደለም። ምክንያቱም መንጋውን ለሚተው ለምናምንተ እረኛ ወዮለት ተብሎ ተጽፏል። እኛ እኮ ወደን አይደለም አንዳንድ የጠንካራ ነገር የምንናገረው ፊት ስለምንወዳቸው ነው እንጂ እግዚአብሔር ከጀርባ ያስቀመጠው ነገር እናንተ የምታውቁት ነገር ስላለ ያን ለማሳሰብ ነው። ግን በዛ ሰዓት አንዳንዶች አኩርፎ ቸርች ተቆሉ ይሄዳሉ። ወይኔ ወንድም ጌታ በእውነት ይመልሳል። ወዴት ነው የምንለው? እዚህ ከአንድ ሰይጣን ብንሸሽ እዚህ እኮ እዛው እኮ 10 ይጠብቃል። ጠንካራ ነው የሚጠብቃል። እዚህ አንድ ነገር ከብቶን ከሆነ 2 ነገር ከብቶን ከሆነ እዛ 20 ነገር ይጠብቃል። እጥፍ ሆኖ ነው የሚጠብቀው። ጀግና አንተ ሊያደርግህ አይደለም ያባብረው ጠላት። የበለጠ በዚህም ተሸንፈን በዛም ተሸንፈን ውልቅልቃችን እንዲወድቅ ነው የሚፈልገው። ጌታ ግን የሚፈልገን ሊያጠነክረን። እግዚአብሔር በኢየሱስ ክርስቶስም ያጠንክረን። እግዚአብሔር ያበርታን። እግዚአብሔር ጉልበት ይስጠን። እንቅፋቶች ብዙ እንቅፋቶች አሉ ወገኖች። እግዚአብሔር ይሄ እንቅፋት በበዛበት ዘመን ውስጥ ነው ያለው። እንቅፋት ዘመን ውስጥ እንዳለ ሰው እንድናስብ ጌታ ይፈልጋል። እንቅፋት በበዛበት ዘመን እንቅፍ ውስጥ እንዳንቀመጥ የሚያደርግ ነገር፣ እርቅ እንዳንወድ የሚያደርግ ነገር፣ ፍቅር እንዳንወድ የሚያደርግ ነገር። ለዛም እኮ እግዚአብሔር እንዳንወድ አምልኮን እንዳንወድ። አምልኮ ውስጥ ትምህርት አለ፣ ስልጠና አለ፣ ጸሎቱ አለ፣
ዝማሬው አለ፣ አገልግሎት አለ፣ መስጣት አለ፣ መሰጣጣት አለ፣ መቀባበል አለ፣ ራስን ዝቅ ማድረግ አለ። በየትኛውም ቦታ አፋችንን ዝግት አድርገን ስንናገር እንኳን እግዚአብሔር የሚሰማን አምላክ አለ። እግዚአብሔር የሚያየን ነገር አለ። የጣቶቹን ፍሬ የሚባርክበት ነገር አለ። እንቆቅልሾቻችን፣ ቋጠሯችን የሚፈታ አምላክ መልእክት ያመጣል፣ ኃይል ያመጣል እግዚአብሔር። ስለዚህ እግዚአብሔርን በመውደድ ውስጥ የሚገኝ ክብር እንቅፋቶች አሉ። ይህን እንቅፋት እናንተ ዝም ብለን አንዴ በደል መቁጠር፣ የሰው በደል አትቁጠሩ፣ ይቆጠርባቸዋል። ሁለተኛ ቂም መያዝ ይያዝባቸዋል። ሶስተኛ ሽንገላ፣ ውሸት፣ ማታለል ለእናንተ ምዋሻውን ያዘጋጃል እግዚአብሔር። ይሄ እኮ ያለው ነው። እኔ ለራሴ ነው የምናገረው፣ ለራሴ ጭምር የተናገርኩትን ነው። እግዚአብሔር የተናገረኝ ነው። እንቅፋት፣ ራስ ወዳድነት አለ፣ ጥላቻ አለ። እንጸልይ። ስለዚህ ሀሳብ እንጸልይ። እግዚአብሔር በመውደድ የሚገኘው ክብር የሚቀንስ ኃይል ዛሬ ከቤተ ክርስቲያን ላይ በኢየሱስ ክርስቶስ ስም ይቀነስ። ይቀነስ ብቻ አይደለም፣ ይወገድ። አረ ይወገድ። ማስተዋል የሚሰጥ ይወገድ። ጥላቻ በውስጣችን የሚዘራ ይወገድ። በቀልን የሚዘራ ይወገድ። በደልን የሚያስቆጥር ኃይል ይወገድ። ቂም የሚያስዝ በቀለኛ የሚያደርግ ክፋትን የሚጭን ኃይል በጌታ በኢየሱስ ክርስቶስ ስም ከቤተ ክርስቲያን ላይ ይወገድ፣ ይወገድ። እግዚአብሔር ቸር ነው። እኛም ቸሮች እንድንሆን እግዚአብሔር ይፈልጋል። ሃሌሉያ። በማንነታችን አልቆምንም። እግዚአብሔር ግን በማንነቱ ያቆመን፣ በማንነቱ የተከለንን። ስለዚህ በደል ቆጣሪዎች እንዳንሆን ግን ፍቅር እንድንቆጥር፣ የእግዚአብሔርን ፍቅር ቆጥረን እግዚአብሔር እንድናፈቅር፣ የአምልኮን ፍቅር፣ በአምልኮ የሚገኘውን ጥቅም፣ ሰዎችን መውደድ፣ የጌታ ዳግም ምጽአትን መጠበቅ፣ በእምነት መጠበቅ፣ በተስፋ መጠበቅ። በዚህ ውስጥ እግዚአብሔር ደግሞ በመንፈስ ቅዱስ ኃይል ይሞላናል። እግዚአብሔር በኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ይሞላል። በጥላቻ ከዚህ በኋላ የማንሞለበትን ጥላቻ ቢገባ ነጥሮ የሚመልስ ማንነት፣ በቀል ሲመጣ ነጥሮ የሚመልስ ማንነት፣ በደል ሲመጣ በደልን ነጥሮ የሚመልስ ይህንን ማንነትን እግዚአብሔር በኢየሱስ ክርስቶስ በእናንተ ላይ ይሙላ፣ በቤተ ክርስቲያን ላይ ይሙላ። እግዚአብሔር ሆይ ይህችን ቤተ ክርስቲያንን በአምልኮ መንፈስ ስለባረካት አመሰግናለሁ። አንተን በመውደድ መንፈስ፣ በመውደድ ክብር ስለሞላ ክብር ለስምህ ይሁን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታ ሆይ ደካሞች ስለሆንን ነው የምናወራው። ለአንድ ሰው ቢሆንም ነው የምንናገረው። እግዚአብሔር ሆይ አንተ ተናገረዋል ከነ የምንናገረው። ጌታ ሆይ ለእኔና ለወገኖቼ ግን መኖር ያቅቶናል፣ መኖር ያቅቶናል። በዚህ ዘመን ሰው ጌታ ከሰው ጋር መኖር አቅቶታል። ጌታ ከአንተ ጋር ከማን ጋር እንኖራለን? በአንተ ሙቀት ውስጥ ካልኖርን በየትኛው ስፍራ ላይ ነው
ሕያው መንፈስ ያግዘን። ሕያው መንፈስ ያግዘን። ቤተ ክርስቲያንን ከፍ የሚያደርግ የሚያከብር ፍቅር ነው። ቅድም ፓስተር እንደጠቀሰው ፊልጵስዩስ ምዕራፍ 2 ውስጥ እንዳለው ቃል ከሰማይ የወረደው ፍቅር ከሰማይ ወርዶ ዝቅ ብሎ ተዋርዶ ያከበረንን ፍቅር ጥለን እንዳንዋረድ ዓለም ጥሎ እየተዋረደ ነው። እኛ ግን አይመቸንም። በቤት ግን አይመችም፣ ለሕዝብ ግን አይመችም። ስለዚህ ለወገኖቼ በኢየሱስ ክርስቶስም ልዩ አቅም ስጣቸው። ለቤተ ክርስቲያን ልዩ አቅም ስጣት፣ ልዩ አቅም ስጣት። ለቤተ ክርስቲያን ትውልድ ልዩ አቅም ስጣቸው። እርስ በራሳችሁ ይላል። እያንዳንዳችን አንዳችን ከአንዳችን ጋር የሚያድግ እድገት የሚያሳይ ፍቅር፣ ክብር ያለው ፍቅር፣ ከውድቀት የሚያድን ፍቅር በኢየሱስ ክርስቶስ በወገኖቼ ሕይወት ውስጥ ይፍሰስ። አረ ምንጭ ይሁን። አረ ፈልቆ ሌሎችን ጭምር የሚያጠጣ ፍቅር ይሁን። ጌታ ከእነሱ የተነሳ ደግሞ ልጆቻቸው በአንተ ፍቅር ውስጥ እንዲያድጉ ጸልያለሁ። ልጆቻቸው በዚህ ብዙ ልጆች በተጎዱበት ምድር በጉዳት ውስጥ ልጆች ባሉበት ምድር ላይ ነው ያሉት። ልጆቻቸው በክብር ይሞሉ፣ በፍቅር ይሞሉ፣ በዚህ ፍቅር ይደሩ። በኋላ ለዚህ አገር ደግሞ ተጽዕኖ ፈጣሪዎች ይሁኑ። ትልቅ ተጽዕኖ ፈጣሪዎች ይሁኑ። ተጽዕኖ ስር የማይወድቁ ይሁኑ። ተጽዕኖ ረግጦ የሚያልፉ ይሁኑ። ብዙዎችን የሚያሻግሩ ይሁኑ። ለብዙዎች ድልድይ እንዲሆኑ ጸልያለሁ። መሸጋገሪያ እንዲሆኑ ጸልያለሁ። አንድ ጸሎት ጸልያለሁ። እኔ ወደዚህ ከመጣሁ ጀምሮ ያየሁት አንድ ነገር አለ። ብዙ ቤት ሕፃናት ልጆች በምን ምክንያት እንደሆነ ይጎዳሉ። ጉዳት ያለባቸው ልጆችን አይቻልም። በጌታ በኢየሱስ ክርስቶስ ከዚህ በኋላ ማኅፀኖች ሁሉ የተባረኩ ይሁኑ። ማኅፀኖች ሁሉ የተቀደሱ ይሁኑ። ማኅፀን የማያጨናግፍ ይሁን። ማኅፀን አቅም ጉዳተኛ ልጆችን ሳይሆን ጤናማ ልጆችን ይሸከም። ለዚህ እንቅፋት ሆኖ ምናልባት ወደ ማኅፀን ውስጥ የሚወረወር ፍላጻ ቢኖር ማኅፀን ባሉ ልጆች ላይ የሚወረወር ኃይል ቢኖር ዛሬ እንቃወማለን። በኢየሱስ ክርስቶስ ስም ይቀጣ። በኢየሱስ ክርስቶስ ስም ይቀጣ። በኢየሱስ ክርስቶስ ስም ይቀጣ። ለእነዚህ ልጆች እግዚአብሔር ወይ አንተ ጤና ስጣቸው። ጉዳት የሆነበትን ነገር አንተ የሚታወቀው ሐኪሞች አያውቁም፣ ወላጆች አያውቁም። እግዚአብሔር በየትኛው አቅጣጫ የደረሰባቸው ጥቃት ቢሆን ዛሬ በጌታ በኢየሱስ ክርስቶስ ስም የተጎዱ ልጆች ማንነታቸው ይፈወስ። በማንነታቸው ውስጥ የአንተ ክብር ያገኝ፣ የአንተ ፍቅር ያገኝ። ሌሎች በአደገኛ ሕመም የሚቸገሩ ሐኪሞች በማይችሏቸው ችግር ውስጥ ላሉት በጌታ በኢየሱስ ክርስቶስ ስም ለሰው ሁሉ የማይቻል ለእግዚአብሔር ይቻላል። ለእግዚአብሔር ሁሉ ይቻላል። በጌታ በኢየሱስ ክርስቶስ ስም ከአቅም በላይ ያሉ ስጋት በጌታ በኢየሱስ ክርስቶስ ስም ይንከባለል። መርገም ይንከባለል። ቋጠሮ ይንከባለል። በኢየሱስ ክርስቶስ ስም ቋጠሮ ይመታ። በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። የተቆፈረ ጉድጓድ ይደፈን። ለሰው ልጆች የተቆፈረ ጉድጓድ ይደፈን። አገልጋዮችን፣ መሪዎችን፣ መዘመራንን እግዚአብሔር በዚህ ቤተ ክርስቲያን ያሉ ምእመናንን ሁሉ እግዚአብሔር በዘመኑ አንተ ልትባርካቸው፣ አንተ ልትቀድሳቸው፣ አንተ ልትለያቸው በወደድከው ባቀድከው በመልካምነት
እግዚአብሔር ሆይ አንተ በራሴ ፍቅር ሙላቸው፣ በራእይ ሙላቸው፣ ቀጥሎ ባለውን ነገር በማየት ጸጋ ሙላቸው፣ ከሁሉ በሚበልጠው ሙላቸው። እስከምንገናኝ ድረስ ሞገሲ አጥር ይሁናቸው፣ ግርማ አጥር ይሁናቸው፣ ፍቅሪ አጥር ይሁናቸው፣ እረኝነት አጥር ይሁናቸው። የእረኞች አለቃ የሆንክ ኢየሱስ በምትገለጥበት ጊዜ እግዚአብሔር ልጅ ኢየሱስ ስትመጣ እያንዳንዳቸው 160 ከዛ በላይ ፍሬ አፍርተው ከዛ በላይ አድገው ከዛ በላይ በሚበልጠው ክብር ተሞልተው በከፍታ ላይ አንተ ለመቀበል በሙሉ ዝግጅት በሙሉ ሙላት ይጠብቁ ዘንድ በጌታ በኢየሱስ ክርስቶስ በዚህ ሙላቸው። አትጸጸቱ ወገኖች። ንስሐ ያልገባችሁ ነገር ካለ ንስሐ ግቡ እንጂ ንስሐ ከገባችሁ በኋላ መልሳችሁ መላልሳችሁ በደልን አትቁጠሩ። አሁን ያለው በደል ከሆነ ፍቱ። አሁን በእጃችሁ ያለ በደል ከሆነ እንደ ዕዳ የሚከፈል አካል ካለ ይቅርታ ከሆነ ክፈሉ እንጂ እየተጸጸታችሁ አትኖሩ፣ ደፋር ናችሁ አትኖሩ። ስለዚህ በእግዚአብሔር ቤት ዝቅ በሉና እግዚአብሔር ካልቻላችሁ እርዳኝ፣ እኔ እንዲህ ለማድረግ ፈልጋለሁ እርዳኝ በሉ። ጌታ ሆይ አቅም ላጡ ሰዎች አቅም ስጣቸው፣ ጉልበት ስጣቸው፣ ኃይል ስጣቸው። ሐዋርያቶች እኮ ኃይል እስከሚያገኙ ድረስ ካዲዎችም ነበሩ። በኋላ ኃይል ካገኙ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ በነገስታቶች ጭምር በእስር ቤቶች ጭምር የአንተ ምስክሮች የሆኑት ኃይል ስጣቸው። እቺ ቤተክርስቲያን ኃይል ያላት ቤተክርስቲያን ትሁን። ስሟ፣ ዝናዋ፣ ታሪኳ ብዙዎችን የሚማርከው